ሴቶች በተፈጥሯቸው እንደ ህፃን ልጅ የሚያባብላቸው ወዲያሉ የሚገለምጣቸው የሚሰርባቸው የሚያዋርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ በተግባርም በቃላትም አታቁስል አታኩርፍ አትነዛነዝ ስርዓት ይኑርህ እኛት በል የሴቶች በተፈጥሮ የማይወዱት ነገር ነው ይሄን ነገር ማረክ ካልቻልክ جعلت بينك وبين حجاب بس በአንተና በሷ መካከል ግርዶሽ አለ በኑሯችሁ መካከል እንዲያትግባቡ እንድትራረቁ የሚያደርግ አልሙዓሸረቱ ሂጃብ ነው በራሱ ልብ ለልብ እንዲያትገናኙ ያደርጋችኋል ስለዚህ መሐል ሻሂዱ ምንድነው አሁን የዚህ ተንከባከባቸው አባብሏቸው አትቆጣ አታኩርፍ የሐምሌ ዘናባቱን ነው እኛት በል ነው ጥሩ ነው ጥፋት አታፈንፍን ያው በዚህ ውሃ ፈሷል ሰብን እዚህ አለ ግድግዳው ተለጧል አለ ነገር ፍለጋ አንተ ነገሮች ጥፋት እንኳን ብታይ ለማለፍ ሞክር ግን አርጃሉ ቀዋሙና አለ ንሳ ያ ማለት ሐላፍትናን ዘንጋ ማለት አይደለም ሁሉኩም ራዕን ወኩሉኩም ግን አንባገነናቱን በረባ ባረባው ወአትበል ነው ንጉስ ነህ ኦኬ የቤቱ ንጉስ ነህ እሷ ደግሞ ንግስት ነች ስለዚህ አንባገነናቱን በንግስና ኦኬ ንግስናህን አትርሳ አተኮፍሶ ይቀመጥ ቤት ውስጥ ተኮፍሶ መካከለኛ ሆነ አሉት እና ያው የነ መታረክ ሆነ አሉት ያን ማታረክ ሆነ ውዴታው መሐባው እየጦለገ ይሄዳል መጨረሻው ፍች ነው ሰው ያላየችልህን አትመሰክርልህም ብትጠየቅ አሁን ያየችውን የምትመሰክረው የነብዩ ሚስቶች ተመሰከሩ እኮ ነብያችን ቤት ሲውሉ ምን ያደርጉ ነበር አላቸው ሷሃቦች እቃ ስራ ያግዙን ነበር የሚሰፋ ነገር ካለ ይሰፋሉ ያግዙን ነበር አሉ ስለ ምግብ ሁኔታ እንዴት ነበር ማአበጡ አመን ቀጡ እንሽታከለ ወይ ላ ተረከ አንድ ቀን ቅባት በዛ ቅባት አነሰ ጨው በዛ ተነዛንዘው ማያውቁ ነውራ አወጡ ተፈለጉ ይበሉታል አልፈለጉ ይተውታል ስለዚህ ለምን እየቀመሰች ነው ሰራች ወደው እሷ ፈቅደው እሷ ከሆነ የነሴቶች መብት ላለመጋፋት በምግብ ላይ ነውር አውጥተው አያውቁም ቀምሰው ሲተውት ነው የሚገባንኛ ምን ችግር አለ ስንላቸው አይነግሩንም ደህና ነው ነው የሚሉት እስከዚህ ድረስ ነበር አንተም ያየችው ነው የምነግርልህ ብትጠየቅ ማለት ነው አይቀርም ደሞ አላህም ዘንድ እንዴት ነበር ኑራችሁ እንዴት አድርጎ ነበር ያዘሽ ወይዘል መኡዲየቱ ሱይለት የተዘለመችው ልጅ እኮ አባቷ ፊት ተጠየቀች አይደል ፍትህ ለማግኘት ሚስትም እንደዚህ ሆነች